ጤና ይስጥልን እንደምን አላችሁ? ዛሬ ስለ ሳውዝ አፍሪካ ተከሰተ ስለተባለው ነገር ለማውራት ፈልጌ ነው ብቅ ያልኩት። እንግዲህ አንዳንድ ሰዎች ኡቦንቱ የሚል ለጥፈው ለዜጎች ለኢትዮጵያውያን ለምስኪን ኢትዮጵያውያን ያላቸውን ወገንተኝነት ህዝባዊ ወገንተኝነታቸውን አሳይቷል። ይሄ ጥሩ ነው። በዛው ልክም ደግሞ መንግስት ለምን ኢንፎርስ አላደረገም፣ አፍሪካ ህብረት ለምን ዝም አለ የሚል ነገርም ሲያነሱ ይታያል። ይሄ ነጥብ ስህተት ነው ወይስ ትክክል ነው የሚለውን ነገር ማየት እፈልጋለሁ እና አንዳንድ የማጠብቃቸው ሰዎች ስህተት እንደ ማይነር ስህተት ሲሳሳቱ ደግሞ ትንሽ እንትን ትላለህ እና እኔ በኢራንና በአሜሪካ ጦርነትም የራሴን ሳይድ ነው የያዝኩት። አሁንም ደግሞ ብዙዎች አሜሪካ እስራኤል እና ምናምን ሲሉ እኔ በራሴ መንገድ ነው እውነትን ስለሚደግፍ ያለውን ሪያሊቲ ምን ሊሆን ይችላል የሚለውን ዳይናሚክሱን በማየት ስለሆነ ማወራው በዛ ልክ ስለሆነ መሆንም ያለበት ያው ዞሮ እኔ ወዳልኩት ገብቷል። አሁንም በራሴ መንገድ ነው የሳውዝ አፍሪካ ኬዝ የማየው እና የሳውዝ አፍሪካ ኬዝ ስናነሳ እንግዲህ መጀመሪያ ምንድነው ዋት ዘ ሩት ኬዝ ኦፍ በሳውዝ አፍሪካ ውስጥ ያለው ኮንፍሊክት መሰረታዊ ችግሩ ምንድነው? ዋት ዘ ሩት ኬዝ ኦፍ ዛት ኮንፍሊክት የሚለውን ነገር በምናይበት ጊዜ አንድ ዶክተር ስሟን አሊዛ እንደዚህ ፖለቲካ ሊሆን ይችላል የሚል መላምት አለኝ የሚል ማንም ሰው ከመናገሩ በፊት ቀድማ ተናግራለች እና ሳላደንቅ አላልፍም። እና ፖለቲካ የአሜሪካ ሴራ ነው። ዋይ ቢኮዝ የምዕራባውያንና የአሜሪካ ሴራ ነው። ዋይ ቢኮዝ ዘ ሴንትራል ፖለቲካል ሴንተር ኦፍ አፍሪካ ኢዝ ሳውዝ አፍሪካ ኤንድ ኢትዮጵያ። አስኳሉ ነው። ኢትዮጵያና ሳውዝ አፍሪካ አስኳል ናቸው። ዘ ሴንትራል ፖለቲካል ሴንተር ኦፍ አፍሪካ። ፖለቲካ ብቻ አይደለም፣ ማህበራዊ ጉዳይ በቃ ቦንዴጁ ዋናው ነገር ያለው እነዚህ ሁለቱ አካላቶች ናቸው። በአፓርታይድ ትግል ኒልሰን ማንዴላ ያሳዩትን እነ ክዋኔ ኒክሩማ ያሳዩትን ነገር ታውቃላችሁ። እና እንግዲህ ኢትዮጵያ እንዴት ኮር ሆነች ብለን በምንመለከትበት ጊዜ አንደኛ ኢንዲፔንደንት በመሆኗ ያልተገዛች ቅኝ ያልተገዛች ሀገር በመሆኗ ለብላክ እና ለአፍሪካውያን ሁሉ እንደ ምሳሌ የምትጠቀስ ሀገር ነበር እና በዚህ ምክንያትም ከዛ ባሻገርም ደግሞ ለሌሎች የአፍሪካ ወገኖችም ለዓለም ወገኖችም ተደራሽ የሚሊቴሪ ድጋፍ ስታደርግ የነበረች ጠንካራ የሚሊቴሪ ድጋፍ እና በመሳሰሉት ጠንካራ የግንኙነት ታሪክ አላት ከአፍሪካውያን ጋር። ኮንጎን በምንመለከትበት ጊዜ፣ በቅርቡ ላይቤሪያን በምንመለከትበት ጊዜ፣ ሞኖሮቪያን በምንመለከትበት ጊዜ፣ ይሄ ደቡብ ምንድነው ሱዳን ምናምን በምንመለከትበት ጊዜ እዚህ ጋር በአፍሪካ ቀንድ ላይ ያለውን በሶማሌ እንደዚህ ፑንትላንድ ጋር ያለውን ነገር በኃላፊነት በመውሰድ ፕሬዝዳንት መንግስቱ ኃይለማርያም እንዲሁም ጠቅላይ ሚኒስትር መለስ ዜናዊ አሁንም ደግሞ አብይ አህመድ በይቅርታ ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ በቀጥታ በከፍተኛ ክትትል የፑንትላንድ የሶማሌላንድ የጅቡቲን ኬዞች በመከታተል ቀጠናው ጤነኛ ሰላማዊ እንዲሁም ከማድረግ አንጻር እያደረገ ያለ አስተዋጽኦ ቀላል አይደለም። ይሄ ብቻ አይደለም፣ አፍሪካውያን አንድ እንዲሆኑ ከማድረግ አንጻር እያደረገ ያለው ሚና ቀላል አይደለም። ዩሲ በዚህ እንዲሁም አፍሪካውያን ዩኒፋይ እንዲሆኑና የጋራ ባንክ፣ የጋራ ሀሳብ፣ የጋራ የመሳሰሉት ነገር ብዙ ነገሮች እንዲኖራቸው ያለው ኢኒሼቲቭ እጅግ በጣም ከባድ ነው እና እነዚህ ሰዎች ከዚህ ባሻገር ሳውዝ አፍሪካ እና ኢትዮጵያ ጠንካራ ግንኙነት አላቸው። የሳውዝ አፍሪካው ፕሬዝዳንት ኔልሰን ማንዴላ የነጻነት ታጋዩ ኔልሰን ማንዴላ የሰለጠነው በኢትዮጵያ በአፄ ኃይለሥላሴ ዘመነ መንግስት የሰለጠነው በኢትዮጵያ ነው። በተሸላሚም ነው።
የክብር ኒሻን ተሸላሚ ነው በኢትዮጵያ። ከዛ ባሻገር ደግሞ የሆነ የጋራ ይሄ ኡቡንቱ በሚለው ትርክት የጋራ እሳቤ ያላቸው በአፓርታይድ ትግል በመሳሰሉት ነገር የጋራ ትስስር አላቸው። ይሄንን የተዘጋጀ እንትን አለና ምንድነው የሚባለው በዩቲዩብ ላይ ምናምን ታገኙታላችሁ ስለ ኡቡንቱ እና ስለ ኢትዮጵያ ግንኙነት። እንግዲህ ኡቡንቱ ማለት ምን ማለት ነው? I am because of we are። አየህ እኛ ስለሆነ እኔ ሆንኩኝ ወይንም ደግሞ ምንድነው ማለት ነው። ይሄ እንዲህ ትንሽ ቃላቱ ዲፋይን ለማድረግ ትንሽ ሊከብድ ይችላልና ግን ምንድነው ማለት ነው በጥቅሉ እኔ የምኖረው አንተ ስላለህ ነው የሚለውን ጽንሰ ሐሳብ ይይዛል። ይሄንን በእያንዳንዱ የዕለት ተዕለት ተግባራችን ማየት እንችላለን። የሆነ አካል ነጋዴው ባይኖር ኖሮ ገዢው ባይኖር ኖሮ ነጋዴ አይኖርም። ነጋዴ ባይኖር ኖሮ ገዢ ምን ይገዛል? አስተማሪ ባይኖር ኖሮ ተማሪ የት ይማራል? ተማሪ ባይኖር ኖሮ አስተማሪ አይኖርም። መሪ ባይኖር ኖሮ ተመሪ የለም፣ ህዝብ የለም፣ ሀገር አይኖርም። እንደ ወፍ እንደ እንስሳ ነው የምንኖረው። ስለዚህ እኛነታችን የተጋመደ ነው። በጣም ከባድ ፍልስፍና አፍሪካዊ ፍልስፍና ነው እና እጅግ በጣም የሚደንቅ ፍልስፍና ነው እና በዩቲዩብ ምናምን በደንብ ታገኙታላችሁ። ዘጋቢ ፊልሞችም በኢትዮጵያውያንም በሌሎች በአፍሪካውያንም የተሰሩ ስላሉ እሱ ማየት ይቻላል። እንግዲህ ስለዚህ የኢትዮጵያ መንግስት ለምን ዝም አለ? ይሄን ካልን የግንኙነት ዳራቸው ምክንያቱ ይሄ ሊሆን ይችላል የሚለውን ነገር ካየ ለምን ዝም አለ ኢትዮጵያ? የኢትዮጵያ መንግስትማ ዝም ያለው ብልህ ስለሆነ፣ አዋቂ ስለሆነ፣ ጠንቃቃ ስለሆነ በእያንዳንዱ ነገር ዘው ማለት የባሰ ግንኙነታችንን የሚያሻክር የአፍሪካ ህብረትን የሚበትን ልዩነት የሚያሰፋ ነው ማየት ያለብን። የአፍሪካ ህብረት የት ነው ያለው? ኢትዮጵያ ውስጥ አዲስ አበባ ነው ያለው። የአፍሪካ ህብረትን በበላይነት ምንም እንኳ ፕሬዝዳንቶች የመሳሰሉ ሰብሳቢዎች፣ ጸሐፊዎች የግዛቱ የሚቀያየሩ ቢሆንም ቅሉ በበላይነት በከፍተኛ ክትትልና ቁጥጥር እየመራ ያለው የኢትዮጵያ መንግስት ነው። ኢትዮጵያ ነች በከፍተኛ ክትትልና ቁጥጥር ከፍተኛ ድጋፍ እየመራች ያለችው ማለት ነው። እና ስለዚህ ይሄንን ነገር እናጣለን። የአፍሪካ ህብረት ይበተናል። አሁን የሆነ ነገር ግንኙነት እየፈጠሩን አንዳንድ አፓርታይድ ሲስተም የሆነ አፍሪካኒዝም አይነት አስተሳሰብ በወጣቱ በመሳሰሉት እየመጣ ነው። የሆነ ያለ ሞቲቬሽን ነገር አለ። እሱ ነገር ይበታተናል። የባሰ አፍሪካ ጉልበት ያሌላት የማንም ሸቀጥ ተሸካሚ ትሆናለች ማለት ነው። ስለዚህ ለዚህ ሲል ነው የኢትዮጵያ መንግስት ዝም ያለው። አፍሪካ ህብረት ኢንፎርስ ማድረግ ይችላል። በዛ ልክ ቢሄድ ግን ነገሮችን ያባብሳል ወይስ ችግሩን ይፈታል የሚለውን ነገር ነው ማየት ያለብን። ስለዚህ እንደዚህ አይነት ነገሮች በጥበብ ነው የሚፈታ። ቴክኒካሊ በሲስተም ውስጥ ለውስጥ መፍታት የሚቻለውን ነገር ዝም ብለው ሻሊ ደብዳቤ ተጻፈ ዘራፍ ለምን ዜጋ የተነካ ምናምን እንደዚህ ብትል ዜጋ ነው፣ ያሳዝናል። መንግስት ለዜጎች መቆም አለበት፣ አለኝታነቱን ማሳየት አለበት። ግን አንተ ማየት አለብህ ትልቁም ቤኔፊት ነው። የሆነች ነገር አሳይመንት ይሰጥና ትንሽ አሳይመንት ይሰጥና ትልቁን ነገር ይቀበላል። እንደ የአሜሪካውያን ሴራ በጣም እንደዚህ ነው፣ በጣም የተካኑበት ነውና እነዚህ ሰዎች ለምን እንደዚህ ያደርጋሉ ብትል የተበታተነች አፍሪካ በአሁኑ ሰዓት ይሄ መልቲፖላር በፍጥነት ዓለም ከዩኒፖላር ወደ መልቲፖላር እየተቀየረች ነው። ማለትም ከአንድ ማዕዘን ወደ ባለ ብዙ ዋልታ እየተቀየረች ነው። ይሄ ደግሞ ለአሜሪካ ብዙ ነገር ያሰጣታል። የኢኮኖሚ የሚሊቴሪ ሱፕረሪቷን፣ የኢኮኖሚ ሱፕረሪቷን፣ የፖለቲካ ሱፕረሪቷን፣ የአስተሳሰብ የበላይነቷን፣ ልዕልናዋን ይሄ ሉላዊነት የተባለና በአንድ መንግስት አንድ ህዝብ ምናምን አንድ ባንዲራ ምናምን የሚለውን የአሜሪካ ስልታዊ አካሄድ ይሰብራል። ይሄ መልቲፖላር እነዚህ እነ ብሪክስ መምጣታቸው፣ ሌሎች ቢዝነሶች፣ ሌሎች የሚሊቴሪ አስተሳሰቦች፣ ሌሎች ድጋፎች፣ ፈርጣማ ጉልበት ያላቸው አካላቶች እየመጡ ዶላራይዜሽንን ሚኒማይዝ እያደረጉ የአሜሪካን አስተሳሰብ ማኒፌስቶ ላግ እያደረጉ ሲሄዱ
የምዕራባውያን አቅም እያላሸቀ ይሄዳል። የበላይነቷን ታጣለች። ያንን እንዳታጣ ነው በህዝቦች መሃል በሀገራት መካከል ግጭት እየፈጠረች እያዳከመች እሷ በዛ በሰጠችው አሳይመንት መሳሪያዋን እየሸጠች ምን እያደረገች የዶላር ገቢዋን ከፍ እያደረገች የሽያጭ አቅሟን ከፍ እያደረገች በዛ ልክ የተወሰነ ስቴብል እየሆነች ሌሎችን እያዳከመች ለዘላለም ስቴብል ሆና ለመቀጠል ሀሳብ አላት። ይሄ ነው ዋና ጽንሰ ሀሳቡ ማለት ነው። እና ይሄ የብሪክስ ጉዳይ እጅግ በጣም ነው እንትን ያደረገውና እንግዲህ የአፍሪካ ህብረት ዝም ያለበት ምክንያት ቅድም እንዳልኩት ነው። ዩኤን የተቋቋመው የሚሰራውም ለአሜሪካና ለአሜሪካ ነው። የሚሰራውም ለጉልበተኞች ነው። ለድሃ አይሰራም። ዩኤን ማለት ነው። ለኢራን ይቆም ነበረ፣ ለሊቢያ ይቆም ነበረ፣ ለሌሎች ሀገራቶች ለጋዳፊ ለኢራቅ ይቆም ነበረ፣ ለአፍጋኒስታን ይቆም ነበረ። ዩኤን ኢዝ ናቲንግ። ምክንያቱም የአሜሪካን የበላይነት የማስጠበቂያ መሳሪያ እንጂ ለዓለም ህዝብ ጉልበት ላሌላቸው ምንም አይደለም፣ ጉዳዩም አይደለም። እንግዲህ አፍሪካ እንግዲህ ቅድም እንዳልኳችሁ ኢትዮጵያ ትንሽ እንትን እንዳይልባችሁ ከስር እንትን እያልኩ እንደሄድ ታዲያ አፍሪካን አይታችሁ ከሆነ ኢትዮጵያ አሁን ግብፅ በአፍሪካ ካሉት ሀገሮች በኢትዮጵያ እና ይሄ እንትና ሳውዝ አፍሪካ እና እነዚህ አሁን ኬንያ በጣም እየተጠናከረ ነው። እነዚህ የአፍሪካኒዝም አስተሳሰብ በጣም እንትን እያሉ የሄዱ ያሉት እነዚህ አካላቶች ናቸው። ከዚህ ውጪ እንደ ግብፅ በኢኮኖሚ በፖፑሌሽን ምናምን ጉልበት ሊኖራቸው ይችላል፣ በዲፕሎማሲ ጉልበት ሊኖራቸው ይችላል። ግን በአፍሪካዊነታቸው የማያምኑ የአይደንቲቲ ክራይሲስ ያለባቸው ሀገራት ናቸው። እነዚህ እነ ናይጄሪያ እነ ጋና የመሳሰሉት እነዚህ ምዕራብ አፍሪካ አካባቢ የሚገኙት ደግሞ የፖለቲካል ስቴቢሊቲ ከውጭ ጫና ሪሶርስም ስላላቸው ወርቅ እና ሪሶርስ የከርሰ ምድር ሀብት ይሄ ጋዝ ነዳጅ ምናምን ስላላቸው ትንሽ የስቴቢሊቲ ችግር አለ። ከዛ አንጻር እነዚህ ሰዎች ሞር በጣም ብዙ በዚህ በአፍሪካ ፖለቲካ ውስጥ በጣም የጎላ ሚና ሲያደርጉ አናይ። አሁን በደንብ በበላይነቷን በወንዴጅ አድርጋ አፍሪካኒዝም አስተሳሰብ እንዲስፋፋ ኢቭን የአድዋ ድልድይ ላይ የአፍሪካን እንትን አድርጋ ለአፍሪካ ሰይማ አፍሪካዊነት ስሜት እንዲሰማቸውና የማሰባሰብ ስራ በኃይለኛው እየሰራ ነው ጠቅላይ ሚኒስቴራችን ክቡር ዶክተር አብይ አህመድ። እና ከዚህ አንጻር ኢትዮጵያና ሳውዝ አፍሪካን የማለያየት ሴራና አፍሪካ ዩኒየንን የአፍሪካ ህብረትን ከአናቱ የመምታት ሴራ ነው። ከአናቱ ከዛ ተመታ ማለት እነዚህ ሁለቱ ተለያዩ ማለት የአፍሪካ ህብረት የሚያሰባስብ ኃይል የለም፣ ተበተነ። ሰሟት ሊቢያ ነበረች የሆነ ነገር ስትል የነበረ ተቀናቃኝ የነበረች። በዚህ ሰዓት ሊቢያ እንግዲህ ያለችበትን ኮንዲሽን ታውቃላችሁና የለም ማለት ነው። እና ተበተነ ማለት ነው። ያንን ነው ሀሳባቸው። እንግዲህ ይህንን ለማረጋገጥ የትም አትሄዱ። እነ ፕሮፌሰር ሉምባባ ጎግል አድርጉና ተመልከቱ። እነ ፕሮፌሰር ሉምባባ ሌሎችም የአፍሪካኒዝም አስተሳሰብ አቀንቃኞች የአዲስ አበባ ኢትዮጵያን ስም ካላነሱ አይሆንላቸው። ዝም ብሎ አይደለም፣ ኢንዲፔንደንት ሀገር ስለሆነች ነው። ቅኝ ያልተገዛች ሀገር ስለሆነች ነው። በአፍሪካነት ስለማትደራደር ነው። ለአፍሪካ ህብረት ትልቅ አስተዋጽኦ አፄ ኃይለሥላሴ፣ ፕሬዝዳንት መንግስቱ ኃይለማርያም፣ ጠቅላይ ሚኒስትር መለስ ዜናዊ፣ ዶክተር አብይ አህመድ ከፍተኛ አስተዋጽኦ ስላደረጉ ነው። ታስታውሱ እንደሆነ የኢትዮጵያ ጠቅላይ ሚኒስትር በዓለም በሰሚት ተገናኝተው በጣም ይሄ አፍሪካ ላይ ይሄ የኢንዱስትሪ ሚኒማይዝ እንዲደረግና አንዳንድ ነገሮች ጫና በሚያደርጉበት ጊዜ ይሄ የኦዞን ልቀት መሳሳት እና ለካሳ መካስ እንዳለባቸው እነዚህ ምዕራባውያንና እነዚህ የበለጸጉ ሀገሮች ለሰሃራ አንደር ሰሃራ ላሉ ሀገሮችና ለአፍሪካ እርዳት እንትን ካሳ እንዲያደርጉ በጀት እስከ ማስመደብ ድረስ የደረሰ ነው ጠቅላይ ሚኒስትር መለስ ዜናዊና አመራሮቻችን በአፍሪካ ህብረት ላይ የተጫወቱ ያሉት ሚና ቀላል አይደለም። ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድም ደግሞ የአፍሪካኒዝም ስሜት ኢትዮጵያ የነሱ ቤት እንደሆነች በማድረግ በጣም ከፍተኛ ሚና ነው የተጫወቱ ያሉትና ያው የምታውቁት ነገር ስለሆነ
ይሄንን እንትን ነው። ለዚህ ነው እንግዲህ ኢትዮጵያ ዝም ብላ ያለፈችው። አንዳንድ ጊዜ የሆነ ነገር እንትን ስናደርግ ማሰብ ተገቢ ነው እና ይሄ ነው ዋናው ኬዙ። እንግዲህ ያንን አሜሪካ ታዲያ ይሄንን የምትፈልገው ለምንድን ነው የሚለውን ነገር ስለ ባይ ፖላር እና መልቲ ፖላር በሚለው ነገር አንስቻለሁ እና ከዚህ አንጻር ነው። ግን ኡቦንቱ እጅግ በጣም የአፍሪካ የመላ አፍሪካ ፍልስፍና መሆን ያለበት እጅግ በጣም ጣፋጭ የሆነ ነገር ነው እና እኔ ያለው አንተ ስላለ ነው። በቃ ይሄ አስተሳሰብ መምጣት አለበት። አማራ ስላለ ኦሮሞ አለ፣ ኦሮሞ ስላለ ካምባታ አለ፣ ሀዲያ ስላለ ጉራጌ አለ፣ ወላይታ ስላለ ጎንደሬ አለ፣ ማነው ትግሬ አለ፣ አፋር ስላለ ሶማሌ አለ። እንደዚህ አይነት አስተሳሰብ የጋራችን ሆነን እኛ ብቻ የሚለውን አስተሳሰብ ትተን የጋራ የሆነ አስተሳሰብ ከኢትዮጵያ ሁሉ ዘለን የአፍሪካዊነት አስተሳሰብን እንድንፈጥር አልማለሁ፣ እመኛለሁ እና ያኔ እኛ ለዓለም ሁሉ ፍቱን መድኃኒት እንሆናለን፣ ኃይል ጉልበት እንሆናለን። የአፍሪካን ህብረት ጠንካራ አፍሪካዊነት አስተሳሰብ ኢትዮጵያውያን ካመጣንና አንድነታችንን የውስጥ ችግራችንን ቀርፈን አንድነታችንን ካጠናከርን ይሄ ስብራቶቻችንን እንክትክት አድርገን ካጠፋንና ከጠግነን ሰላማዊ ግንኙነት፣ ሰላማዊ የኢኮኖሚ ግንኙነት፣ ሰላማዊ ማህበራዊ ግንኙነት፣ ሰላማዊ የፖለቲካ ግንኙነት ካለን በቃ ኢትዮጵያ በጣም ልዩ ሀገርና አፍሪካን አሰባስባ በዓለም ዘንድ ታላቅ አህጉር ማድረግ የምትችል ሀገር ነችና ኡቦንቱ። አመሰግናለሁ። እወዳችኋለሁ። ኮንቴንቱን ከወደዳችሁት ቤቱን ላይክ፣ ፎሎ፣ ሼር ማድረግ እንዳትረሱ። እናንተም ደግሞ የተለየ ሀሳብ ካላችሁ ከዚህ ውጭ ነው የምትሉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝና እንወያዩበት እላለሁ። እወዳችኋለሁ። አለም ታደሰ ነኝ።